በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ጥቅምት 26 በዚች ቀን ጌታችን ከመረጣቸውና ሕመምተኞች ሁሉ ይፈውስ ዘንድ አጋንንትን ያወጡ ዘንድ ስልጣን ከሰጣቸው ከ72ቱ አርድእት ውስጥ አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ሰማያዊ ሀብት መለኮታዊ ኃይልን ገንዘብ አድርጎ ሕመምተኞችን ይፈውሳቸዋል። አጋንንትም ቀጥቅጦ በመግዛት ሰዎች ከእስራታቸው ፈታቸው። ጌታችን በስጋው በምድር ሳለ ሐዋርያው ቅዱስ ጢሞና ብዙ አገልግሎታል። ጌታችንም በሞቱ ዓለሙን ሁሉ ፈጽሞ አድኖ ሥርዓት ሰርቶ ወደ ሰማይ ካረገ በኋላ ቅዱስ ጢሞና ዳግመኛ ሐዋርያትን አገለገላቸው። 50ኛው ቀን ጲራቅሊጦስ በወረደ ጊዜ አጽናኝ መንፈስ ቅዱስ ጸጋ ተቀበለ። ከዚያ በኋላ 7 ሆነው ከተቆጠሩ ዲያቆናት ጋር ሐዋርያትን ሾሙት። እርሱም ሁሉ መንፈስ ቅዱስ እውቀትም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። ቅዱስ ጢሞና ወንጌልን በመስበክ ድውያን በመፈወስ ብዙ ካገለገለው በኋላ ብልቃ ከሚባል ሀገር በስተ ምስራቅ በሆነ ስብራ በሚባል ሀገር ላይ የሐዋርያት ኤጲስቆጶስነት ሾሙት። ለሀገሪቱም ሕዝቦች ክብር ይግባውና የጌታ ኢየሱስ ክርስቶስን ሃይማኖት አስተማራቸው። ከዮናንያን ከአይሁድ ወገን የሆኑ ብዙዎችም አስተምሮ አጠመቃቸው። የዚች ሀገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይ አሰቃየው። ከብዙ ስቃይ በኋላ በእሳት ስላቃጠለው ሐዋርያው ሰማዕትነቱን በዚህ ፈጸመ። መንግሥተ ሰማያትን ወረሰ። የክብር አክሊል ተቀናጀ። የሐዋርያ ቅዱስ ጢሞና ረድኤቱ በረከቱ ይደርብን፣ በጸሎቱ ይማረን ለዘላለሙ አሜን። ዳግመኛም በዚህች ዕለት የቅዱስ ያዕቆብ ወልደ ፍልፍዮስ ዓመታዊ መታሰቢያ በዓሉ ነው። ቅዱስ ያዕቆብ ወልደ ዮሴፍ ጌታ የጌታችን ወንድም የተባለውና ኢየሩሳሌም ኤጲስቆጶስ የነበረ ነው። እርሱ የጠራዊ ዮሴፍ ልጅ ሲሆን ከልጆች ሁሉ ትንሹ ነው። ድንግልና ንጽሕና ሆኖ ከጌታችን ጋር እየተጫወተ አብሮ አድጓል። ያዕቆብ ወላጅ እናቱ በልጅነት ስለሞተችበትና የብርሃን እናት የሆነች ወላዲተ አምላክ ድንግል ማርያም ዮሴፍ አረጋዊ በ83 ዓመቱ ጠባቂው የሆናት ዘንድ ወደ ቤቱ ሲወስዳት ድንግል ማርያም ያዕቆብ የሙት ልጅ ሆኖ አግኝታው ከወለደችው ከመድኃኔዓለም ክርስቶስ ጋር አብሮ የተንከባክባ አሳደገችው። ያዕቆብ ከጌታችን ጋር አብሮ እየተጫወተ እያለ አንድ ቀን ትግል ይገጥማሉ። ያዕቆብም ጌታችንን አንስቶ ጣለው። ድጋሜ ተያያዙና አሁንም ያዕቆብ ብቻ ጌታችንን ጣለው። 3 ጊዜም እንዲሁ ሆነና ያዕቆብ የልብ ተሰማው። ለመጨረሻ ጊዜ ድጋሜ ትግል ሲያዙ ግን ጌታችን ያዕቆብን ወደ ሰማይ ወርውሮ መሬት ላይ በኃይል ጣለው። ያዕቆብም እጅግ ደንግጦ ኃይልህን ደብቀ ቆይታ አሁን ምን ነው እንዲህ ታደርገኛለህን? ሲለው ጌታችንም እኔ እኮ ካልጣልሁ አልጥልህም ካልጣሉኝ አልጥልህም አለው። ከጌታችን እርገት በኋላ ቅዱስ ሐዋርያትን በኢየሩሳሌም ኤጲስቆጶስነት አድርገው ሹመውታል። ብዙዎችን አስተምሮ ወደ ቀናች ሃይማኖት መልሷቸዋል። ሕዝቡም የታመሙትን ድውያን ሁሉ እያመጡለት ይፈውሳቸው ነበር። ከኢየሩሳሌምም ውጭ እየሄደ ያላመኑትን አስተምሮ እያጠመቀ ቤተ ክርስቲያን ይሰራላቸው ነበር። የቅዱስ ያዕቆብ በጾም በጸሎት ሆኖ በመቆም ብዛት እግሮቹ አብጠው ነበር። አንድ ቀን አይሁድ ተሰብስበው መጥተው ጌታችንን የማን ልጅ እንደሆነ ይነግራቸው ዘንድ ወደ ያዕቆብ መጡ። እርሱም ወደ ያዕቆብ የመጡት ጌታችን የዮሴፍ ልጅ እንደሆነና የእርሱም የስጋ ወንድም እንደሆነ እንደሚነግራቸው አስበው ነበር። ነገር ግን ቅዱስ ያዕቆብ ከፍ ካለው ከ3ኛው መደብ ላይ ወጥቶ ጌታችን የራሱ ያዕቆብና የፍጥረት ሁሉ ፈጣሪ መሆኑ መሰከረባቸው። ዳግመኛም ጌታችን ፍጹም አምላክ መሆኑን የእግዚአብሔር ልጅ እንደሆነ ከአብ ጋር ትክክል እንደሆነ መሰከረባቸው። ይህንም በሰሙ ጊዜ አይሁድ እጅግ ተናደው በጽኑ ግርፋት ካሰቃዩት በኋላ ራሱን ቀጥቅጠው ስለገደሉት ሰማዕትነቱ ሐምሌ 18 ቀን በድል ፈጽሟል። ቅዱስ ያዕቆብ ረድኤት በረከቱ ይደርብን ለዘላለሙ አሜን። በዚች ቀን የጌታችን ወንድም ያዕቆብ ፊልጶስ የሰማዕት አግናጢዮስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበለው ልጅ የሚያገለግሉን የላይፍ መላእክት እያሳሰቡ በችግር ጊዜ ማገር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።